ሰላም ውድ ፋሚሊዎች ዛሬ ማስረዳችሁ ቁም ሳጥንን ከኛ በመታዙ ሰዓት የምታገኙአቸውን ጥቅሞች ነው። እኛ ቁም ሳጥን ስንታዘዝ በካሬ ነው ዋጋ የምንናገረው። ካሬ ማለት 1 ሜትር በ1 ሜትር የሆነ ማለት ነው። በዛ ዋጋው ትንሽ ከፍ ሲልባችሁ የምታገኙአቸው ጥቅሞችን በጣም ዳጎስ ያሉ ስለሆኑ ዛሬ በዚህ ቪዲዮ ግልጽ ላድርግላችሁ። የመጀመሪያው ውስጥ ላይ የምታገኙት ክፍተት ወይም ጥልቀቱ ምን ያክል ሳንቲ እንደሆነ ቼክ ማድረግን አትርሱ። እኛ ጋር ስታዙ 60 ሳንቲሜትር እንድታገኙ አድርገን እንሰራላችሁ። ይህን ያደረግንበት ምክንያቱም ውስጥ ላይ የሚሰቀሉ በማንጠልጠያ እንደ ካፖርታ ጃኬት ወይም ሱሪ ሱፎች የመሳሰሉት እንዲሁም ጀለቢያና ጅልባቦች የመሳሰሉት መታጠፍ የማይችሉና ታጥፈው የማይቀመጡ የሆኑ ጨርቆችን በማንጠልጠያ ስትጠቀሟቸው ማንጠልጠያው እንደፈለገ መቀመጥ እንዲችል ማለት ነው። ስለዚህ ይሄንን ፈትሸን ደግሞ እኛ ለክተን 60 ሳንቲም በደንብ እንደሚበቃው አውቀናል ማለት ነው። ይሄን አገልግሎት እንደ አንድ ጥቅም ታገኛላችሁ። ሁለተኛ ዋጋችን እንደ ማቴሪያሉ ይለያያል። 3 አይነት ማቴሪያሎችን እንደ ምሳሌ ልጥቀስላችሁ። የመጀመሪያው MDF ወይም በቀለም የምንጠቀምበት ማቴሪያል ነው። ይህ ማቴሪያል ሲሆን ትንሽ ፍጋትን የሚጠይቅ ነገር ነው። ነገር ግን ከሱ የተሻለ ደግሞ ዋጋውም አነስ ያለ ላሚኔት የሚባል ማቴሪያል ስላለ በሱ ቁምሳጥናችንን ብንሰራ በጣም የተሻለና ለውበትም ውስጡም ውጩም ለስላሴውም በጣም አሪፍ የሆነ ይሆናል። በዚህ ሲሆን ዋጋውም ጥሩ ነው። እንዲሁም እኛም ስንሰራው በጣም በጥሩ ሁኔታ ያልቅልናል፣ ፊኒሺንጉ ያምርልናል። ያንን ማዘዛችሁንም አትርሱ። ላሚኔት ማለት ነው። ሶስተኛ ስለ ቁመት እናውራ። ቁመት እናንተ በፈለጋችሁት መሰረት የሚወጣና የሚወርድ ይሆናል። ለምሳሌ እኛ በ2 ሜትር አድርገን ሰርተን ልንሰጣችሁ እንችላለን። ነገር ግን እናንተ 2 ሜትር ከ40 ከፍ እንዲልላችሁ ማድረግ ትችላላችሁ። እዚህ ላይ ሁለት ነገሮችን ልንገራችሁ። አንደኛ ተከራይ ከሆናችሁ፣ ሁለተኛ ቤተኛ ከሆናችሁ። ለምሳሌ በራሳችሁ ቤት ከሆነ የሚሰራው እስከ ጣራው ድረስ ጣራው ከፍም አለ ዝቅም እስከ ጣራው ድረስ ከፍ ተደርጎ ቢሰራ ለቤቱ ግርማ ሞገስ ነው፣ ውበትም ነው። እንዲሁም ብዙ ነገሮችን ይይዝላችኋል። ከላይ የብርድ ልብስ 40 ሳንቲ ወይም 60 ሳንቲ መጨመር ማስጨመር ትችላላችሁ። ብቻውን ተንቀሳቃሽ ሊሆን ይችላል ወይም ደግሞ ከስር ጋር አብሮ ማደግ ይችላል። ሁለተኛው ተከራይ በምትሆኑ ሰዓት ከላይ ያለውን ከፍታ ዝቅ ማስደረግ፣ ምክንያቱም ስታጓጉዙ ዕቃዎችን ከበር እንዲወጣላችሁ እንዲገባላችሁ ማድረግ ትችላላችሁ። እንዲሁም የምትገቡበት ቤት ምን ያክል ከፍታ እንዳለው ስለማታውቁ ዝቅ አድርጎ ማሰራቱና እንዲሁም ከላይ ሌላ ተደራቢ ማስደረጉ የተሻለ ይሆናል ማለት ነው። ይህ እኛ ጋር ምንም ማተር አያደርግም። ምክንያቱም እኛ ሜትር በሜትር በካሪ ስራውን ስለምንሰራው ማለት ነው። ከፍ ብታስደርጉንም ዝቅ ብታስደርጉንም ሂሳብ የሚሰራው በካሬ ስለሆነ የእናንተ ምርጫ ይወስነዋል እዚህ ቦታ ላይ ማለት ነው። አረቢያ መጅሊስና ማንኛውም የፈርኒቸር ውጤቶችን ለማሰራት ስትፈልጉ ተያ አረቢያ መጅሊስና ፈርኒቸር ምርጫችሁ ይሁን። መጨረሻ ላይ ስልካችንን ታገኛላችሁ። አድራሻችን ቤተል አባይ ባንክ 2ኛ ፎቅ አልሙን ህንጻ